የኔ ፍቅር መጣ። ይቅርታ በማይሆን ሰዓት መጣው መሰለኝ። ረበሽኳችሁ? ቢኑ እባክህ ላስረዳ። እንደምታስበው አይደለም፣ ነገሩ ሌላ ነው። ምኑ ነው እንዳሰብኩት ያልሆነው? ያየኸው ነገር። ማን ነው እሱ? የድሮ ፍቅረኛዬ። የግሬን መውጣት ጠብቆ ምን ሊያደርግ መጣ? ዝም ብሎ ሊጠይቀኝ እኮ ነው የመጣው። ሊጠይቅሽ ወይስ ሊተካኝ? የድሮ ፍቅረኛሽ አሁን አንቺ ጋር ምን ያደርጋል? ሊጠይቀኝ ነው አልኩህ እኮ። ባሚ ዛሬ ላይ ቆመሽ ትናንትሽ የሚናፍቅሽ ከሆነ ነገሽን ከኔ ጋር እርሹ። ትናንትናና ዛሬ በአንድ ቤት አብረው ሊኖሩ አይችሉም። እሺ አንተስ እናቴ ጋር እያልክ የት እንደምትሄድ በምን አውቃለሁ? ምናልባት አንተም ቢገባሽና ብትረጁ ኑሮ ካላባት ከሚያርጉ ወንዶች ጀርባ አንድ ደምሴስ ቆመች አንድ ሴት አለች። ስሟም እናት የምትባል በእንዳንቺ አይነት ሴት የምትጠራ አይደለችም። እሺ እና